አንድ ቀን ዩቲዩብን ከፍተህ ቪዲዮ በሺዎች በመቶ ሺዎች እንዲሁም በሚሊዮኖች ሲታይ ማየት ትፈልጋለህ? ብዙ ሰዎች ቫይራል ለመሆን ጥሩ ካሜራ፣ ውድ ኮምፒውተር ወይም ብዙ ገንዘብ ያስፈልጋል ብለው ያስባሉ። ግን እውነቱ ሌላ ነው። ትልቁ ምስጢር ሰዎች ምን ማየት እንደሚፈልጉ፣ ለምን ማየት እንደሚፈልጉ እና ቪዲዮውን ካዩ በኋላ ምን እንደሚሰማቸው እንደምትፈልግ መረዳት ነው። በዚህ ቪዲዮ ውስጥ ቪዲዮውን ብዙ ሰዎች እንዲያዩት የሚረዱትን 8 ትላልቅ መንገዶችን እንመለከታለን። እነዚህን በትክክል ከተጠቀምክ ቪዲዮ ብቻ አታሻሽልም፣ ሰዎች ለማየት የሚጓጉለት ይዘት መፍጠር ትችላለህ። እና በመጨረሻ ላይ ብዙ አዳዲስ ዩቲዩብ ፈጣሪዎች የሚያደርጉትን አንድ ትልቅ ስህተት እነግራለሁ። ስለዚህ እስከ መጨረሻው ከኔ ጋራ ቆይ። ለቻናላችን አዲስ የሆናችሁ ተመልካቾች ሰብስክራይብ እና ይህን ቪዲዮ ላይክ እንድታደርጉት እንጠይቃለን። አንደኛ፣ ሰዎች ማየት የሚፈልጉትን ርዕስ ምረጥ። የመጀመሪያው ነገር የቪዲዮ ርዕስ ነው። እዚህ ላይ ብዙ ሰዎች ይሳሳታሉ። እነሱ መጀመሪያ ቪዲዮ ይሰራሉ፣ ከዚያም ሰዎች እንዲያዩት ይጠብቃሉ። አንተ ግን በዚሁ በተቃራኒ ስራ። መጀመሪያ ሰዎች ምን ማየት እንደሚፈልጉ ይወቅ፣ ከዚያም ቪዲዮ ስራ። ራስህን ጠይቅ፣ ሰዎች ይህን ቪዲዮ ለምን ያያሉ? ምንስ አዲስ ነገር ያገኛሉ? ምን ይደነቃሉ? ምን ይማራሉ? ምን ያስቃቸዋል ወይም ያስደነግጣቸዋል? እነዚህን ጥያቄዎች ከመለስክ በኋላ ሰዎች በእውነት የሚፈልጉትን ርዕስ ማግኘት ትችላለህ። ሁለተኛ፣ የቪዲዮውን ርዕስ አስደሳች አድርግ። አንድ ሰው ቪዲዮውን ከማየቱ በፊት ስለ ቪዲዮ ምን ያውቃል? በአብዛኛው የሚያየው የቪዲዮውን ስም እና ምስል ነው። ስለዚህ የቪዲዮውን ስም ተመልካቾችን እንዲጠይቅ አድርገው። ይሄ ምንድነው? ምን ሆነ? ለምን ሆነ? እነስ ምን ማየት አለብኝ ብሎ እንዲያስብ አድርግ። ግን የሌለውን ነገር እንዳለ አታስመስል። ሰውን በሐሰት ማሳሳት ለጊዜው ጥቅም ሊመስል ይችላል፣ ግን ተመልካቹ ቪዲዮውን የተነገረለትን እንደማይሰጠው ካወቀ በፍጥነት ይወጣል። ስለዚህ አስደሳች ሁን፣ ግን እውነተኛ። ሶስተኛ፣ የቪዲዮውን የፊት ምስል እጅግ ማራኪ አድርግ። አሁን ወደ ቪዲዮ የፊት ምስል እንምጣ። ይህ ሰው ብዙ ቪዲዮዎችን መካከል ሲያይ ቪዲዮህን እንዲያስተውል ሊያደርግ ይገባል። ብዙ ምስሎች አታጨናንቀው፣ ብዙ ጽሑፍ አትጨምር። አንድ ትልቅ ሐሳብ አሳይ። አንድ አስደናቂ ፊት፣ አንድ አስገራሚ ነገር ወይም የቪዲዮውን ዋና ሐሳብ በግልጽ አሳይ። የቪዲዮውን ስምና የፊት ምስሉን በአንድነት አድርገ ተመልካቹ ይህን ማየት አለብኝ እንዲል አድርግ። አራተኛ፣ የመጀመሪያዎቹን ሰከንዶች በከፍተኛ ኃይል ጀምር። አሁን ሰውየው ቪዲዮውን ከፍቷል። እነዚህ ላይ ሁሉም ነገር ይወስናል። የመጀመሪያዎቹ ሰከንዶች ተመልካቾቹን ካልያዙት ቪዲዮውን ሊዘጋው ይችላል። ስለዚህ ረጅም ሰላምታ አትስጥ። በቀጥታ ተመልካቹ ሊያውቀው ወደሚፈልገው ነገር ግባ። እንዲህ ልትደምር ትችላለህ። በዚህ ቪዲዮ ውስጥ ብዙ የዩቲዩበር ፈጣሪዎች የማያውቁትን አንድ ነገር እናያለን። ወይም ይህ ስህተት እየሰራ ከሆነ ቪዲዮ ብዙ ሰዎች ላይ እንዳይደርስ እያደረክ ሊሆን ይችላል። ይህ ተመልካቹ እንዲቀጥል የሚያደርገው ጉጉት። አምስተኛ፣ ተመልካቹ እስከ መጨረሻ እንዲቆይ አድርግ። ሰውየው ቪዲዮህን መክፈቱ ብቻ አይበቃም፣ ቪዲዮህን መቀጠል አለበት። ለዚህ ቪዲዮህን እንድታደርግ አቅርበው። አንድ ጥያቄ ፍጠር።
ከዚህ መልሱን በቀስታ አሳይ። ተመልካቹ ቀጥሎ ምን ይሆናል ብሎ እንዲጠይቅ አድርግ። አሰልቺ ንግግር፣ ተደጋጋሚ ነገር እና ባዶ ጊዜ አስወግድ። ቪዲዮ ረጅም ስለሆነ ጥሩ አይሆንም። የሚያሳልፈው ጊዜ ዋጋ ስላለው ጥሩ ይሆናል። ስድስተኛ ተመልካችን ወደ ሌሎች ቪዲዮዎች አምጣ። አንድ ሰው ቪዲዮውን አይቶ እንዲወጣ ብቻ አትፈልግ። ይህ ሰው በቻናልህ ላይ ሌላ ነገር እንዲያገኝ አድርግ። ለምሳሌ ስለ ዩቲዩብ እድገት እያወራይ ከሆነ ቀጣዩ ቪዲዮ ስለ ቪዲዮ ምስል ወይም ስለ ተመልካች መሳብ ሊሆን ይችላል። ተመልካች አንድ ቪዲዮ ከጨረሰ በኋላ ቀጣዩን ማየት ይፈልጋለሁ እንዲል አድርግ። ይህ ማድረግ ከቻልክ አንድ ቪዲዮ ብቻ ሳይሆን ቻናሉን ታሳድጋለህ። ሰባተኛ የቪዲዮህን ውጤት በቁጥሮች ተከታተል። አሁን ወደ አንድ በጣም አስፈላጊ ነገር እንምጣ። ቪዲዮ ጥሩ ወይም አይደለም ብለህ በስሜት ብቻ አትወስን። ቁጥሮችን ተመልከት። ስንት ሰዎች አዩት? ስንት ሰዎች ጫኑት? ምን ያህል ጊዜ ተመለከቱት? ሰዎች በየትኛው ቦታ ከቪዲዮ ወጡ? የትኛው ክፍል ደግሞ ተመለከቱ? እነዚህ መረጃዎች ቀጣዩ ቪዲዮህን እንዴት እንደሚታሻሽል ይነግሩሃል። ቁጥሮች ካነበብክ ተመልካቾቹን መረዳት ትጀምራለህ። ስምንተኛ አትተው። ከእያንዳንዱ ቪዲዮ ተማር። ይህ ምናልባት ከሁሉም የሚበልጥ ነጥብ ነው። አንድ ቪዲዮ 100 ሰዎች ብቻ ሊያዩት ህልምህን አትተው። አንድ ቪዲዮ ካልሰራ ለምን እንዳልሰራ ፈልግ። ርዕሱ ነበር? የፊት ምስል ነበር? መጀመሪያው ነበር? ይዘቱ ነበር ወይስ ሰዎች የሚፈልጉትን ርዕስ አልነበረም? ከዚያም እንድናገር ሞክር። የመጀመሪያው ቪዲዮ ትንሽ ሊሆን ይችላል። ሁለተኛው የተሻለ ሊሆን ይችላል። አንድ ቀን ግን አንዱ ቪዲዮ በሺዎች ወይም በሚሊዮኖች ሰዎች ሊደርስ ይችላል። ምክንያቱም የተማርከው በቀጣዩ ቪዲዮ ላይ ስለምትጠቅም ነው። ተመልካቹ በጠንካራ ቃል ላክ። እንግዲህ እነዚህ ናቸው ቪዲዮውን ብዙ ሰዎች እንዲያዩት የሚረዱ 8 ዋና ዋና መንገዶች። ሰዎች የሚፈልጉትን ርዕስ ምረጥ። አስደሳች የቪዲዮ ስም ስጥ። ማራኪ የፊት ምስል አዘጋጅ። በመጀመሪያዎቹ ሰከንዶች ተመልካቾችን ያዝ። ቪዲዮውን አስደሳች አድርግ። ወደ ሌሎች ቪዲዮዎች ምራ። የቪዲዮው ውጤት በቁጥሮች ተረዳ። እና ከሁሉም በላይ አትተው። ቫይራል መሆን እንደ አንድ ቀን የሚከሰት አስማት አይደለም። ተመልካቹን መረዳት፣ ጥሩ ይዘት መፍጠርና ከስህተት መማር እና በየጊዜው መሻሻል ነው። ዛሬ ከትንሽ ጀምረ ነገ የምትፈልገውን ትልቅ ቻናል ልትገነባ ትችላለህ። ይህ ቪዲዮ ከረዳ ላይክ ምልክት ስጥ፣ ለሌላ ሰው አጋራ እና ለተጨማሪ የዩቲዩብ ምክሮች ቻናሉን ተከታተል።